ሳይት ደርሰናል። ሰላም ሰላም እንዴት ነሽ? እንግዲህ ቸኩዬ ይባላል። በነጠላ ጫማ ሳይት ለመጀመሪያ ጊዜ አላወቅኩ። ምንም ችግር የለውም። እንዴት ነሽ? እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም ደስ ብሎኝ እኮ ነው። አቤኔዘር እባላለሁ። ከኔ ጋር ደግሞ ያሉትን የሳይት እንቅስቃሴዎችን አብረን እንጎበኛለን። በደስታ ቤትሽ የሚገኝበትን ቦታ ሳይሻል ሲያምር፣ ነፋሻማ አየር፣ ንጹህ አየር፣ ዳገቱ፣ ተራራው እንዲህ አይነት አዲስ አበባ ውስጥ ወይም መሀል ከተማ ለቡ ላይ እንዲህ አይነት ቪው አይቻላል በእውነት። አሁን የምናገኛቸው ደግሞ 4 ለህዝብ ማመላለሻ የሚሆኑ ሊፍቶችን ነው ማለት ነው። ይሄ 4 ሊፍት አለ። አዎ፣ በስተቀኝ በኩል ደግሞ የእቃ ሊፍት እናገኛለን ማለት ነው። ለብቻው ነው የእቃ ሊፍት፣ የሰው ለብቻ። የሊፍት አክሰሶቹ ይሄን ይመስላል። ያው ሌላው ደግሞ ምንድነው ፍሎር ሄይት ነው የሚታየው። ቁመቱ የፍሎሮቹ ሄይት ይሄን ይመስላል ማለት ነው። ኦልሞስት ወደ 3.5 ሜትር አካባቢ ነው የሚሆኑት ማለት ነው። እነ ጎልያድ ይገቡበታል። ድሮ 3 ሜትር ጎልያድን ነው የምናውቀው። ኤግዛክትሊ። ግን ነፃነት ይሰጣል፣ ደስ ይላል። ትክክል። እኔ ቪው በጣም ወደድኩት። በእናትህ እኔ ቪው በጣም ነው የምወደው። ያው እንደሚያምር ከተማው ሙሉ ነው የሚታየው። ሲያምር አይ ቲንክ ተራራ ትወጃለሽ መሰለኝ። ተፈጥሮ ወዳሉ ለፊታችን የሚገኙት 3 ፓርኮች ይኖራሉ። አሁን እየተገነቡ ያሉ 3 ፓርኮች ይኖራሉ ማለት ነው። ፋውንቴን ያላቸው መዝናኛ ስፍራ። ስለዚህ ሴንተር ላይ ይሄንን ህንፃ እናገኘዋለን ማለት ነው። አሁን ደግሞ የምንገኝበት ሰዓት ላይ ኦልሞስት ሰዓታችን ወደ 12 ሰዓት ሆኗል። የምሽት ፈረቃ ሰራተኞች የገቡበት ሰዓት ነው። ሌሊትም ቀንም ነው የሚሰራው። ይሰራል። ስለዚህ በዲኤምሲ ፀሐይ አትጠልቅም ማለት ነው። 24 ሰዓት ነው በትክክል ምሽት